ሰሞኑን ኢትዮጵያ ሁለት ዩኤን ሪዞሉሽን ላይ ቮት አድርጋ ነበር። የመጀመሪያው የፓለስታይንን ሰልፍ ዲተርሚኔሽን የሚገልጽ ድራፍት ሪዞሉሽን ነበረ። እሱ ላይ የስ ብላ ነበር ቮት ያደረገችው። ሁለተኛው ሪዞሉሽን ድራፍት ሪዞሉሽን የእስራኤልን ሴትልመንት የሚገልጽ ነበረ የሚቃወም። እሱን ደግሞ ኖ ብላ ነው የተቃወመችው። ከጥቂት ሀገሮቹ አንዷ ሆና ነው ኖ ብላ ቮት ያደረገችው። በዚህም ብዙዎች አስገራሚ የሆነ አስተያየት እየሰጡ ይገኛል። በተለይም የፓለስታይን መብት ሙቭመንት አቀንቃኝ ነን የሚሉ ኢትዮጵያኖች በዚህ ላይ አስተያየት እየሰጡ ይገኛል። አንደኛው ሁለቱ ቮቶች ይጋጫሉ። አንደኛው ላይ የስ ነው፣ አንደኛው ላይ ኖ ነው በማለት አስተያየት እየሰጡ ይገኛል። ሌሎችም እንደዚሁ ኢትዮጵያ ከረጅም ጊዜ በኋላ ነው እንደዚህ አይነት ጠንከር ያለ ፕሮ እስራኤል የሆነ አቋም ማራመድ የጀመረችው በማለት ወደ መቃወም የሚደርስ ሀሳብ እየነሱ ይገኛል። እና እንዴት ነው እየተመለከታችሁት ያላችሁት?